ሰላም ውድ አድማጭ ተመልካቾቻችን የማሙሽ 4 ኪሎ ሚዲያ ቤተሰብ የሆናችሁ ሼር ላይክ በማድረግ ተባበሩ። አዲስ ለሆናችሁ ይህን ቻናል ሰብስክራይብ በማድረግ ተባበሩ። አመሰግናለሁ። የአፋድ የታህሳስ 9 2008 ዓ.ም የአውደ ውጊያ ውሎ አገዛዙ የ8 ዓመት ህፃንን ከነወላጆቹ በመግደል አሰቃቂ የጦር ወንጀል መፈጸሙን ህዝብን አስቆጣ። ታህሳስ 9 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የጀግናው አጼ ዳዊት ክፍለ ጦር 3ኛ ቀስት ንህብ ሻለቃ ታህሳስ 9 2018 ዓ.ም በመራቢቴ አውራጃ በሚዳና ሬማ ወረዳ በኢኮቪያ ጎባቢት ቀበሌ ልዩ ስሙ በበር እና ቦዴ ተራሮች ተብሎ በሚታወቅ ቦታ ላይ ከአገዛዙ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ጋር ከቀኑ 9 ሰዓት ጀምሮ ባደረገው ውጊያ በጠላት ላይ ከፍተኛ ጉዳት አድርሶበታል። ከጀግኖቻችን ጋር ያደረግነው ውጊያ የከበደው የአገዛዙ ጦር በጠባብ መሬት ውስጥ ከፋኖ ተዋጊዎች ይልቅ በጠላትነት በፈረጀው ንጹሃን ህዝብ ላይ አነጣጥሮ ከ10 ጊዜ በላይ በፈጸመው የሞርታር ጥቃቶች የአርሶ አደሩ የደረሰ አዝመራ ላይ ጉዳት አድርሷል። ሰሞኑን በሸዋ ተፋፍሞ በሚገኙት ውጊያዎች በዚያው በመራቢቴ አውራጃ የግሬት ቀበሌ ዞማ ጎጥ ታህሳስ 7 2018 ዓ.ም ከምሽቱ 3 ሰዓት በተፈጸመ አሳዛኝ የጦር ወንጀል የሶስት ልጆች አባት የሆኑት አቶ ሀብታሙ ብርሌው የአቶ ሀብታሙ ብርሌው ባለቤት የሆኑት ወይዘሮ ምዘወይ ወርቄና የ8 ዓመት ህፃን ልጃቸውን ህፃን ሚጠወይ ሀብታሙ በአሰቃቂ ሁኔታ ተገድለዋል። ይህን ፋሽስታዊ ድርጊት የሰብአዊ መብት ተቋማት ቦታው ድረስ በመሄድ አጣርተው ተጠያቂዎች ለፍርድ እንዲቀርቡ በዚህ አጋጣሚ ጥሪ እናደርሳለን። የሰሞኑን የሸዋ አውደ ውጊያዎች ውሎ እና ውጤታቸው በቀጣይ ቀናት ለህዝብ ይፋ ይሆናሉ። በዚህ ሳምንት በሸዋ ከፍተኛ ወታደራዊ ትንቅንቆች እየተደረጉ መሆናቸውን እየገለጸን ይህ ወቅት ጀግናው ሰራዊታችን የሽምቅ ውጊያን ጥበብ በከፍተኛ ደረጃ የተካነ በመሆኑ የታየበት ጊዜ ለመሆን በቅቷል። በአገዛዙ በኩል ከተለያዩ ቦታዎች ኃይል አሰባስበው ሊፈጽምባቸው የሞከራቸው ከበባዎች በጀግኖቻችን ትጋት ሳይሳኩ ቀርቷል። ከህዳር መጨረሻ አንስቶ በጎንደርና ወሎ ቤት አማራ ጠቅላይ ግዛቶችም በአገዛዙ የተሞከሩ ወታደራዊ ከበባዎች ያለምንም ውጤት መምከናቸው ይታወሳል። በሶስቱም ጠቅላይ ግዛቶች አገዛዝ በአፋር ላይ ስላደረጋቸው የተቀናጁ ጥቃቶች ሰሞኑን ልዩ ጥንክር ይዘን እንቀርባለን። ክብርና ሞገስ ለሰማዕታት! ድል ለአፋድ እና አማራ ፋኖ ሁሉ! ድል ለአማራ ህዝብ! ድል ለኢትዮጵያ ህዝብ! ታህሳስ 9 2018 ዓ.ም